ይኸው በአዲስ መልክ እናንተን ያዝናናል ያስደስታል ብለን ያሰብናቸውን ቁም ነገር አዘሎች ይዘን እየመጣን ነው። ጸጉሬ በእርግጥ እንደዚህ ረጅም አልነበረም። ለወደፊትም ቆንጆ ቆንጆ ድራማዎች ይዘን ለመምጣት ዝግጅታችንን ጨርሰናል። አይ አንተ ሚል ፓርት አለው። ሰላም ሰላም፣ እንዴት ናችሁ? ውድ የወግዬ ዩቲዩብ ቤተሰቦች እንዴት ናችሁ? ይኸው በአዲስ መልክ እናንተን ያዝናናል ያስደስታል ብለን ያሰብናቸውን ቁም ነገር አዘሎች ይዘን እየመጣን ነው። ለወደፊትም ቆንጆ ቆንጆ ድራማዎች ይዘን ለመምጣት ዝግጅታችንን ጨርሰናል። እስከዚያ ድረስ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጠብቁን። በአዲስ መልክ እንመጣለን። ዛሬ ቆይታችን ከአባዬ ጋር ነው የሚሆነው። ወግዬ ዩቲዩብ እስኪ የተሙ ቤተሰቦች ድጋፋችሁን አሳዩ። እናመሰግናለን። አባዬ እስኪ አንዳንድ ስለ ላይፍ ኤክስፒሪየንስ ማለት ወደዚህ ሙያ እንዴት ገባ? መቼ ገባ? ስንት ዓመት ቆየ እዚህ ሙያ ውስጥ? ነገሮች እውነት ነው። ወደዚህ ሙያ ከገባሁ ረጅም ጊዜ አለ፣ ቅርብ ጊዜ ነው። ኤፍሬም ሰለሞን የሚባል አንድ ወጣት ካስተጀንት አብሌክስ የሚዘፍነው ዘፈን ቀብራራ የሚል ዘፈን ወይም ክሊፕ ላይ ፈላስፋ ሆኜ እንዲሰራ ጋበዙኝ። እዛ ላይ እንግዲህ በምለብሰው ልብስ ላይ ነጠላ ጋቢ፣ በዛ ላይ ካፖርት፣ ጸጉሬ በእርግጥ እንደዚህ ረጅም አልነበረም። መነጽር በማድረግ ፈላስፋውን ሆኜ ሰርቻለሁ። እዛ ዘፈን ላይ አይ አንተ የሚል ፓርት አለው እና ያንን በመስራት ታውቃለህ። ኦኬ። ስለዚህ ስትመጣም ሀገር ባህልን በማስተዋወቅ ነው የመጣው ማለት ነው። ይህ ነጠላ ምናምን ነገሮች ያው በብዛት የሀገር ባህል በመባል ይታወቃል። ስለዚህ ያንን ወደዚያ ካስት እንዴት ሊያመጣ ቻለ? ምንድነው ወደዛ ካስት ሊያመጣ የቻለው? እኔ በአመት ውስጥ ቢያንስ ከ10 እስከ 13 እስከ 14 ጊዜ ብዙ አደርጋለሁ። ገዳሞች ይጓዛል። አማራ ድንግ ሳለት ዘዋልባ የሚባል ትልቅ ለ25 ዓመት የቆየ ከጅማ እስከ ጋምቤላ ጠረፍ ድረስ ሱዳን ጠረፍ ድረስ አገልግሎት የሚሰጥ ነገር እና ያንን ጉዞ ሲሄድ ያየኛል። ያው ሁሌ ጉዞ ስትሄድ ጋቢ ይለበሳል፣ ነጠላ ይለበሳል። ያንን በመመልከት ከፀጉር ጋር አገናኝቶ ያ ባህላችንን ይገልጻል፣ ያንተ ሽበት ደግሞ አገራችን ማንነታችንን ይገልጻል በሚል እንገባ ጋበዘኝ። እኔም ተቀብዬ ዛሬ የኪነ ጥበብ ባለሙያ ሆኜ እንድቀር አድርጎኛል። እንግዲህ አሁን በዚህ በትሁት ድራማ ውስጥ አብረን እየሰራን ነው። ያው ሌሎችም ሰርተሃል አይቻለሁ፣ አሪፍ ናቸው እና አሁን ትሁት ቆያለች። ትሁት ላይ ያው ትሁት ጋር ከመምጣት በፊት እንቁጣጣሽ የዲኤስቲቪ ድራማ ላይ ሰርቻለሁ። የሳትራት ረቂቅ መንገድ፣ እነዚህ የመሳሰሉ ቢያንስ 6-7 የሚሆኑ የዲኤስቲቪ ተከታታይ ድራማ ላይ ሰርቻለሁ። ነገር ግን ትሁት ላይ መምጣቴ ደግሞ የሚገርም ነው። ትሁት ላይ የነበረው ክሩ፣ ትሁት ላይ ያሉ አክተሮች አሁን ድረስ ሲጀመር ጀምሮ አሁን ድረስ ለእኔ ትልቅ ትምህርት ቤት ነው። ትሁት ከሰዎች ጋር ያስተዋወቀኝ፣ በተለይ ደግሞ አብረን እንድንሰራ የጋበዙን የትሁት ድራማ ደራሲና ባለቤቷ የሚገርሙ ናቸው። ትንንሽ ልጆች ናቸው። ነገር ግን አክብረውን ወደው አክብረናቸው ወደናቸው በፍቅር ስለሰራን ትሁት ዛሬ መንገድ ላይ በ10 እርምጃ 5 ሰው፣ በ15 እርምጃ 7 ሰው አድናቂዎቻችሁ ነን እስከሚባልበት ደረጃ ደርሷል እና ትሁትን አሁንም እንግዲህ 200 ክፍል ከዛ እስከ 300 ክፍል እንዲሄድ የራሳችንን ጥረት እንጨምርበታለን። ገና እንቀጥለዋለን። እንቀጥለዋለን። በመሀል ነው የመጣሁት። በእርግጥ ትሁት ላይ የተወሰነ ከሄዳችሁ በኋላ ነው የመጣሁት። እንዴት አገኛችሁ? አቀባበል ያው ማለት ለመጀመሪያ ጊዜ ነው ትሁት ላይ ተገናኘን ከአንተ ጋር። እውነት ነው። በጣም የሚገርም ሰሞኑ ትሁትን እያቀጣጠለ ያለው ተመስገን ነው እያሉ ነው የሚነግሩኝ። እውነት ነው። በሄድኩበት ቦታ ሁሉ
እኔን ረስተው ትውልትን ረስተው ተመስገን የሚያወሩት ተመስገን በቃ አሁን ያለበት እንትን ለማንም ሰው ልብ የሚስብ ነው እና ተመስገን ወደነዋል። እኛን ነበር በቃ እኛን ገፍተሃል። አሁን ከተመስገን እንውጣና እንደ ክሩ በለጠ ነው ስሜ የግል ስሜ እና ያው ታውቀዋለህ መናገር ያው ሳይጠበቅብኝ ወደ ክሩ ስገባ በለጠ እንዴት አገኛችሁት? በለጠ በእውነት የሚሰራው ስራ በቃ ካራክተሩ ተላብሶ የእውነት ነው የሚሰራው የእውነት። እንደውም እኔ አንድ ካራክተር ላይ ምንድን ነው የተገናኘንበት ሁኔታ አለ። ወድቆ እያለ በለጠ በሽጉጥ ልመታው ከዛ በኋላ ቲቾ ሲመለስ ከጀርባዬ ሊይዘኝ ሲል ቀስ አድርጌ ልመታው አስቤ ነበር፣ ግን በደንብ መትቼው ወድቋል መሬት ላይ እና እውነተኛውን ስራ እንድሰራ በለጠ ነበር። ተመስገን ተመቶ እንዲወድቅ በለጠ አስተዋጽኦ አድርጓል። ሌላ አሁን ሌሎች ስራዎችን አዳዲስ ስራዎችን ስለምንመጣ በዩቲዩብ ቤተሰቦቼ ወግዬ ዩቲዩብ ይባላል፣ ሰብስክራይብ አድርጉልኝ። እንግዲህ የወግዬቱ እደግማለሁ፣ የወግዬቱ ቤተሰቦች በአዳዲስ ስራዎች እመጣለሁ ብሏል ባለቤቱ አቶ በለጠ። ስለዚህ ሰብስክራይብ በማድረግ የሚፈለጉትን ሁሉ ነጠብጣቦች በመነካካት የቤተሰቡ አባላቶች ትብብራችሁን እንጠይቃለን። እሺ አባዬ አመሰግናለሁ በጣም